አመሰግናለሁ። እኔ ስሜ ሰሎሜ እንዳለ እባላለሁ። ጀሞ ሚካኤል አካባቢ ነው እንግዲህ ሰንዴ ማርኬት ላይ ያገኛችሁኝ። እኔ መስሪያ ቤቴ አካባቢ ነው ሰንዴ ማርኬቱ ያለው። ወደ ቤቴ ይዤ ለመግባት ስገዛ ነው የተገናኘ ነው። ያው የሰንዴ ማርኬቶች ጥቅም ህብረተሰቡን በደንብ እያገዙ ነው ብለን እናምናለን። ምክንያቱም የተሻለ ዋጋ አላቸው። ሰሞኑን ትንሽ የአቅርቦት ችግር ነበር። ዛሬ እንዳየው ከሆነ ጥሩ የሚባል ነገር አይቻለሁኝ። የተሻለ አቅርቦት ነበር። ግን የዋጋው መጨመር ትንሽ ቢታሰብበት። ዋጋ በተለይ ሽንኩርት ላይ አሁን እኔ ዛሬ 90 ብር ነው የገዛሁት። ግን ምርቱ ጠፍቶ ነው ወይ? ምርቱ ጠፍቶ አይመስለኝም እና ትንሽ የመቀነስ ነገር ቢኖር ደግሞ ብዙዎቻችን እንጠቀማለን ብዬ አምናለሁ። እንግዲህ ይሄው ነው። መንግስት ብዙ በተለይ በሰንዴ ማርኬት እየተሰራ ያለው ስራ በጣም አፕሪሼት የሚደረግ ነው። ከዚህ በላይ ደግሞ ዋጋ ላይ ስፔሻሊ በደንብ ቢታይና ይሄ መሀል ደላሎች እንዲወጡ ቢደረግልን ደግሞ የተሻለ አቅርቦት የተሻለ ዋጋ እናገኛለን ብዬ አምናለሁ። አመሰግናለሁ። አሸናፊ ይባላል። እዚህ ጀሞ ሚካኤል ነው የምገኘው እና ሰንዴ ማርኬት ከሌላው አንጻር ሲወዳደር በጣም አሪፍና ቅናሽ የሆነ አገልግሎት እያገኘን ነው እና ሰንዴ ማርኬት ከሌላው ጊዜ አንጻር ወይም ከሌላው ሱፐር ማርኬት በጣም የተሻሻለ ነው እና እድሉ ስለተሰጠኝ አመሰግናለሁ። እኛም በተሻለ ደረጃ እየተጠቀምነው ነው። በጣም እናመሰግናለን። እንግዲህ የተሻለ ገበያ ነው።